ዛሬ ይዤላችሁ የመጣሁት በአንድ አፕሊኬሽን ብቻ ነፃ ዳታ ካለምንም ገንዘብ ካለምንም ዳታ ፓኬጅ ነፃ ዳታ እንዴት እንደምትጠቀሙ ነው ማሳያችሁ። ይህን አፕሊኬሽን ሰቨኔት ይባላል እና ይህን አፕሊኬሽን ብዙዎቻችሁ ታውቁታላችሁ። አሁን ተሻሽሎ የመጣ አፕሊኬሽን ነው። ይህን አፕሊኬሽን ለማግኘት ወደ ፕሌይ ስቶር ትገባላችሁ። ወደ ፕሌይ ስቶር ከገባችሁ በኋላ ይህን አፕሊኬሽን ኢንስቶል ታደርጋላችሁ። አፕሊኬሽኑን ኢንስቶል ካደረጋችሁ በኋላ ኦፕን እስኪላችሁ ትጠብቁታላችሁ። ከዛን ኦፕን ሲላችሁ እዚህ ጋር ኦፕን የሚለውን ክሊክ ታደርጋላችሁ ማለት ነው። አፕሊኬሽኑን ኦፕን ታደርጋላችሁ። ሶስት ከፍተ ትንሽ ትታገሱታላችሁ። እንደምታዩት እዚህ ጋር አፕሊኬሽኑን ከፍቶልኛል። ዜን እዚህ ጋር ከላይ የአራት ነጠብጣብ አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ስታደርጉ እዚህ ጋር የሚመጣላችሁ ኦንላይን አፕዴት የሚል አለ። እሱን ክሊክ ታደርጋላችሁ። ኦንላይን አፕዴት ስትሉት እዚህ ጋር አፕዴት ሰክሰስ ብሎ ያመጣላችኋል። እዚህ ጋር አፕዴት ሰክሰስ እንደዚህ ሲላችሁ አፕዴት ሆኗል ማለት ነው። ብር ባለው ዳታ ነው እንደዚህ የምታደርጉት። ዘን ዳታችሁን ወይም ዋይፋያችሁን ታጥፉና ብር የሌለውን ዳታ ታበራላችሁ። አሁን ዳታ ብሮኝ ምንም አይነት ገንዘብ ወይም ሜጋባይት የለውም ማለት ነው። ዳታችሁን ካበራችሁ በኋላ እዚህ ከስር ዳይሬክት ቲሲፒ የሚል አለ። እሱን ክሊክ ታደርጋላችሁ። ዳይሬክት ቲሲፒ የሚለውን ክሊክ ስታደርጉ እንደዚህ ብዙ አማራጮች ይመጡላችኋል። እዚህ ማሳያችሁ አንደኛው፣ ሁለተኛው፣ ሶስተኛው እና አራተኛው በሚገባ በጣም በፍጥነት ነው የሚሰሩት። እዚህ ጋር የምትፈልጉትን ሰርቨር ክሊክ ታደርጋላችሁ። እኔ ለምሳሌ እዚህ ጋር የመጀመሪያውን ክሊክ አደርጋለሁኝ። ክሊክ ስታደርግ እንደዚህ ያመጣል። እናንተ እዚህ ጋር ኮኔክት ነው የምትሉት። ኮኔክት መሀል በተኑን ትጫናላችሁ። ዘን እዚህ ጋር ኦኬ ትላላችሁ። ኦኬ ስትሉት እንደዚህ ትንሽ ትጠብቁትና ሎድ አድርጎ ራሱ ኮኔክት ያደርግላችኋል ማለት ነው። እንደምታዩት ኮኔክት አለ ማለት ነው። ኮኔክትድ ብሎ እዚህ ጋር መቁጠር ሲጀምር ሰራ ማለት ነው። አንዴ ኮኔክትድ ካለ ይሰራል ማለት ነው። ኮኔክትድ ካለ በኋላ ቀጥታ ወጣችሁ የምፈልጉትን አፕሊኬሽን ገብታችሁ መሞከር ነው። ለምሳሌ ነው ቴሌግራም ገብቼ ላሳያችሁ። ቴሌግራም ላይ ገብቼ ላሳያችሁ መስራትና ለመስራቱ። እንግዲህ ስልኬ ምንም አይነት ገንዘብ የለውም፣ ነገር ግን እንደምታዩት መስራት ጀምሯል ማለት ነው። ያለ ምንም ገንዘብ በዚህ አፕሊኬሽን ብቻ ማለት ነው መስራት ይሰራላችኋል ማለት ነው። በዚህ አፕሊኬሽን ብቻ መጠቀም ትችላላችሁ። ያልገባችሁን ነገር አስተያየት ጻፉልኝ። ይህን ቻናል ሰብስክራይብ፣ ቪዲዮውን ላይክ በማድረግ አግዙኝ። በሰላም ቆዩ። በሌላ ቪዲዮ